ይቺ ሌሲ ናት። ሌሲ በጣም በትምህርት ቤት የምትወደድ የኮሌጅ ተማሪ ነበረች። በጣም ተማሪዎቹ ይወዷታል። ይሄ ደግሞ ስኮት ይባላል። ስኮትና እሷ ፍቅር ይይዛቸዋል፣ አብረው ይቆያሉ። ከዛ ኮሌጅ ካለቀ በኋላ ይጋባሉ። ፍቅራቸው በጣም የሚጣፍጥ ነበረ። አመትን ባልሞላ ጊዜ ውስጥ ታረግዛለች። አብረው ተስማምተው በደስታ በጣም ደስ የሚል ህይወት አብረው ይኖሩ ነበረ። ይሄ ቀን እስኪደርስ ድረስ ይሄ ቀን ዲሴምበር 24 የገና ዝግጅት ሌሲ ቤቷን እያዘጋጀች ጉድ ጉድ እያለች ነበረ። ከዛ ስጨርስ ውሻዋን ይዛ ወክ ለማድረግ ትወጣለች ላትመለስ። እሱም ለሚስቱ እናት ይደውልላቸውና ልጅቷ የት እንዳለች እንደማያውቅ ይነግራቸዋል። እሳቸውን በመጨነቅ ለፖሊስ ይደውሉና ፖሊስና የሰፈሩ ሰው 300 ሰው የሚሆን እሷን ፍለጋ ይጀምራል። በየቦታው ፖስተር ይለጥፋሉ። ከዛ የውሻው የአንገት ማሰሪያ ይገኛል። ጋዜጠኞችን ቤተሰቡን ሁላ ማጠያየቅ ይጀምራሉ። ምንም ፍንጭ ሊገኝ አልቻለም። ፖሊስም ስኮትን ይጠይቀዋል ብዙ ነገር። እሱም አሳ ሳጠምድ ነበር ይላል። ምንም ነገር እንደሌለ ነው። እንግዲህ እቺ ልጅ እስክትመጣ